ሰላም ጤና ይስጥልን። የማርዳ ዜና መረጃዎችን እነሆ። ከፋኖ ጋር ተቀላቅለው የጠላት ተልዕኮ ይዘው ሲንቀሳቀሱ የነበሩ አካላት ወደ ላካቸው ብልጽግና እየተመለሱ ነው። እጃቸው ከፋኖ ውስጥ እየተቆረጠ ነው። አርበኛ ዘመነ ካሴ እንዳለው ሞት ሞት ነው አይደለ? ተሸንፎ ክብርን ሽጦ እያንዳንዱን ቀን ማሳለፍ ግን በየቀኑ ሞት ነው። አሁን እኛ ሀገራችንንም ህዝባችንንም ከጥፋት ለመታደግ የምንታገል ሰዎች ነን። ሐሜት ድርጅት ያፈርሳል፣ ወሬ ድርጅት ያፈርሳል፣ እርስ በርስ መጠራጠር ድርጅት ያፈርሳል። ድርጅትን ለመገንባት መተማመን፣ ሰውን መውደድ በተቻለ መጠን በየቀኑ ለውስጣችን በጎነትን ማለማመድና መጸለይ ያስፈልጋል ሲል በአንድ ወቅት ለሰራዊቱ ጓዳዊነትና የድርጅት ግንባታ መሰረታዊነትን አስተምሮ ነበር። በአንድ ትግል ውስጥ ከሃዲም እንደሚኖር ይጠበቃል። ፍጹም አይነት ወቃቀርም አይኖርም። አርበኛ ዘመነ ካሴ በአንድ ወቅት አይደለም አሁን እንጦጦ ደርሰን እንኳን የሚከዳ ይኖራል ሲል በአንክሮ ተናግሮ ነበር። እንደ አርበኛ ዘመነ ካሴ ያሉ አርበኞች ድርጅትን ወልደው በህግ መስመር አሲዘው ማሳደጉን ይችሉበታል። የሆነ ሆኖ አፋብን በድር አድራጊነቱ ቀጥሏል። የጠላት 53ኛ ክፍለ ጦር አዛዥ ኮሎኔል በቀለ በአፋብን በላይ እዝ ደጃዝማች 4ኛ ኮር ተደምስሷል። ሌላው ከደሴ ወደ ነንታ ሲንቀሳቀስ በነበረ የጠላት ኃይል ላይ በተፈጸመ ሽምቅ ጥቃት በርካታ ወታደሮች ተደምስሰዋል። በጥቃቱ ከተደመሰሱት መካከል በአንድ ወታደራዊ ፓትሮል ተሳፍሮና ታጅቦ ሲንቀሳቀስ የነበረ ማዕረጉ ለጊዜው በውል ያልታወቀ ወታደራዊ አመራር ይገኝበታልም ተብሏል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 104ኛ ኮር 25ኛ ክፍለ ጦር ስር የሚገኙት የሁለተኛ ሬጅመንት ጀግኖች መጋቢት 19 2018 ዓ.ም በፈጸሙት ሽምቅ ደፈጣ ጥቃት አንጸባራቂ ድል አስመዝግበዋል። የጠላት ኃይል መነሻውን ከደሴ ከተማ አድርጎ በተለይ አቆራርጦ ወደ ሰንታ ለመግባት በእንቅስቃሴ ላይ እንዳለ ነው። በተለምዶ ጉና ተብሎ በሚጠራው አካባቢ ላይ ሲደርስ ሊመከት የማይችል ድንገተኛ የጥቃት ውረጅብኝ ወረደበት። በዚህ በወታደራዊ ፓትሮል ተሽከርካሪው ላይ ተሳፍሮና ታጅቦ ሲጓዝ የነበረው ወታደራዊ አዛዥን ጨምሮ በርካታ ወታደሮች ሞትና ቁስለኛ ተደርገዋል። ውጊያውን ከመከላከል ወደ ማጥቃት የቀየረው ምኒልክ ዕዝ ወደ ጠላት ይዞታዎች ጥሶ በመግባት ከሚወስደው አውዳሚና እርምጃ በተጨማሪም ከሳንጃ ውግ ጀምሮ ሊመከቱ የማይችሉ የጨበጣና የደፈጣ የቆረጣ ጥቃቶችን በማፈጸም የጠላት ብልጽግና ኃይልን ማሽመድመዱን ቀጥሎበታል። በተያያዘ ምኒልክ ዕዝ 106ኛ ኮር 34ኛ ክፍለ ጦር በዋሮ ሜዳ የጠላትን ሰራዊት በመደምሰስ ድል ተቀዳጅተዋል። መጋቢት 20 2018 ዓ.ም ሌሊት 11 ሰዓት የተጀመረው አውደ ውጊያ ጋዞ ወረዳ ዋሮ ሜዳ ላይ በገፍ የገባን የጠላት ሰራዊት በሶስት አምቡላንስ ሞትና ቁስለኛውን እንዲያመላልስ ተደርጓል። ብርሃኑ ጁላ ከኢትዮጵያ አጽናፍ ድረስ ዘልቆ ጋፎ ያመጣውን ወጣት ለአብይ አህመድ ስልጣን ማራዘሚያ ሲባል የድሃው ልጅ ለባሩድ ተገብረዋል። ተኩሶ ጠላት ግንባር ላይ የሚያሳርፉት 34ኛ ክፍለ ጦር ፋኖዎች የብርሃኑ ጁላ ሰራዊት ስጋውን ለአሞራ ነፍሱን ለሲኦል ሲያደርጉት ቁስለኞቹ ዋይ ዋይ የሚል የሲቃ ድምጻቸውን እያሰሙ የስታይሽ ጤና ጣቢያ ጣራ የሚወድስ ድምጽ እያንቋረሩ ይገኛሉ። አንዳንዱም ሆዳደር የወር ደመወዙን ጠብቆ ማታ ማታ ጠጥቶ ጠዋት በምርቃና ፈርጥጦ ወደ ዋሮ ሜዳ የገባው የብርሃኑ ጁላ ሰራዊት በፋኖ ተከቦ ነፍስ ግቢ ነፍስ ውጪ ሲራወጥ የዋለ ቢሆንም ቅንድብ ቅንድቡን እየተፈለጠ ተረሽርሿል። የካፋኖቹ በደረሰበት ከባድ ምት የተነሳ ሙትና ቁስለኛውን ማህበረሰቡ እንዳይበት ሰበብ በማድረግ ንጹሃኖቹን ከቤታቸው ግቡ እያለ ሲደበድብ ሰብአዊ ጥሰትን በንጹሃን ላይ ሲፈጽም ውሏል። የፋኖን ነፍጥ ከቀመሰ በኋላ ወደ መጣበት የተረፉትን ሰራዊት ይዞ የተመለሰ ቢሆንም የብርሃኑ ጁላ ሰራዊቶች በካምፓቸው ከመሪዎቻቸው ጋር ሜዳ ላይ ሰባቸው በፋኖ አስመታችሁን በማለት የእርስ በርስ ግጭት ተፈጥሯል። ህልውናችን በተባበረ ክንዳችን ሲል አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ 106ኛ ኮር ህዝብ ግንኙነት መምሪያ ኃላፊ ገልጿል። ሰሞነኛ መረጃችን ይህን ይመስል ነበር።